ሰላም ጤና ይስጥልን የአብዲ ቤት ዩቲዩብ ተከታዮች እንዴት ናችሁ? ዛሬ ትንሽ ነገር ልነግራችሁ መጥቻለሁ። ምንድነው የምነግራችሁ? በሬዎች እኩል መኖ ሰርተንላቸው አንዳንዱ መኖ ቶሎ አይጨርስም፣ አንዳንዱ ቶሎ ይጨርሳል። ስለዚህ እንዴት እኩል ማድረግ እንችላለን የሚለውን ልነግራችሁ መጥቻለሁ። አንዳንዱ የተሰጠውን አሁን የዚህኛውን በሬ ተመልከቱ። ይሄኛው በሬ አሁን እያመነዠገ ነው የሚገኘው። ይህ የምቀዳላችሁም ደግሞ ቀጥታ አሁን 8 ሰዓት ተኩል ላይ ነው የምቀዳላችሁ ቀን ማለት ነው። ጠዋት 4 ሰዓት ላይ የተሰራላቸውን ይኸውላችሁ በ4 ሰዓት ቆይታ እንዲጨርሶታል። ምንም ሳያስቀር እኩል ነው መኖ የተሰራላቸው፣ እኩል ነው የተሰራላቸው። ስለሆነ ይኸውላችሁ ሰውነቱም ትልቅ ነው፣ ትልቅ በሬ ነው። መኖ ምንም ሳያስቀር ይጨርሰዋል። አሁን እሱ ምን እያደረገ ነው? የማመንዠጋ ጊዜ ነው። ያው ማታ ይሰራላቸዋል። ማታ እስከሚሰራላቸው ተኝቶ ነው የሚያመነጅጉት። አይታችሁ እንደሆነ በሬዎቹ ካሉት በሬዎች በብዛት ተኝቶ ነው ያሉት፣ የሚቆሙም አሉ። ስለዚህ ይሄኛው ትልቅ በሬ ነው። እዚህ ጋር መኖን ጨርሷል ብያችኋለሁ። ይሄኛውን ደግሞ ተመልከቱት። ይሄኛውም ሳይዛቸው ቁመታቸው ሁሉም እኩል ነው። ጧት ይሰራለትን መኖ ይኸውላችሁ እስካሁን እንደዚህ ያስቀምጠዋል። ግን የሚሰራለትን መኖ በ24 ሰዓት ለሁሉም የሚሰራው መኖ እስከ 24 ሰዓት የሚጨርስ ከሆነ አፕታይቱ ችግር አለው አይባልም። ዋናው ነገር በተቀመጠ ሰዓት መኖውን መጨረስ ነው። እዚህ ጋር መኖ ይሄው ሙሉ ለሙሉ መኖ አለ። ትንሽ ነው የበላው። ሆዱንም ደግሞ ስታዩት ይኸውላችሁ ሆዱ እዚህ ጋር ወርግዷል። እዚህ ጋር እንደምትታየው ማለት ነው። የዚህኛውን ሆድ ደግሞ ማየት ትችላላችሁ። የዚህኛው ደግሞ ሙሉ ነው። ቢኮስ ምግቡን በልቶ ጨርሷል። ስለሆነ እዚህ ጋር ገና እሱ አሁን እየበላ ነው። አንደኛ የአፕታይታቸው እኩል አለመውሰድ አለ። በዚህ በኩልም ካያችሁ ሆዱ ብዙም ሙሉ አይደለም። ይሄኛውን በሬ ደግሞ ተመልከቱት። ይሄኛው ደግሞ ጨርሷል። ይሄኛው ኦልሞስት ጨርሷል። ሰውነቱን ደግሞ እንደምትመለከቱት በጣም ግዙፍ ነው። ቢሰራለት ወዲያው ጨርሳል። ይሄ አፕታይቱ ቆንጆ ነው ማለት ነው። የዛኛው አፕታይታውን ቆንጆ ካልሆነ ምንድነው ማድረግ ያለባችሁ? ቫይታሚን ፓውደር አለ። ያ ቫይታሚን ፓውደር መኖ ላይ ትጨምራላችሁ። ይሄ የሚበላው መኖ ላይ ዱቄት ስለሆነ በብዛት ቫይታሚን ፓውደር የሚሰጠው ለዶሮዎች ነው የሚሰጠው። እሱኛው ቫይታሚን ለከብት እንደሚሆን ከኋላዩ አንዳንድ ጊዜ ለዶሮ ብቻ የሚመረት አለ። አንዳንድ ጊዜ ደግሞ ለሁሉም ከብቶች የሚመረት አለ። ስለዚህ ማድረግ ያለባችሁ ምንድነው? እዛ ላይ ታዩና ካያችሁ በኋላ አንድ የከብት ስዕል ይኖረዋል። ሁለት ደግሞ ዲስክሪፕሽን አለው። እዛ ላይ ለምን እንደሚሰራ እያንዳንዱ ያለው ስለሆነ እሱን ታዩና በቀጥታ ለምን ይሆናል የሚለውን ታያላችሁ። ከመኖ ጋር ከዚህኛው መኖ ጋር አሁን ይሄኛው መኖ የለውም። ኦኬ እሺ፣ እዚህኛውን ላሳያችሁ። ይሄኛው ኦልሞስት እየጨረሰ ነው፣ እየላሰው ነው። አይታችሁ እንደሆነ ከዚህ መኖ ጋር ስትሰሩ ዱቄቱን ከዚህ ጋር መቀላቀል ነው። ዱቄቱን ቀላቅላችሁ ከሰጣችሁ በማይበሉት ላይ ነው የምታደርጉት፣ በሚበሉት ላይ ሳይሆን በማይበሉት ላይ ካደረጋችሁ አፕታይትን ቡስት ማድረግ ትችላላችሁ። አፕታይቱ መጨመር ትችላላችሁ። አሁን እዚህ ጋር ይሄኛው በሬ እንደምትመለከቱት ጠግቦ ተኝቷል። ይኸውላችሁ ጠገበ ማለት ምንድነው? እሱ የሚፈልገው መጠን በልቷል ማለት ነው። መኖ ግን የሚሰራላቸው እኩል ነው የሚሰራላቸው። የሱን መኖ ተመልከቱ። አስቀርቷል። ትንሽ ያስቀረው ይሄኛው ማለት ነው። ትንሽ ያስቀርቷል። ስለሆነ ይሄኛው ገና ተመልሶ ይበላዋል። የማይበሉት ከሆነ የነሱ ትንፋሽ ወጥቶበት ከሆነ ምናልባት ምግቡ ከደበራቸው ምን ታደርጋላችሁ መሰላችሁ? 9 ሰዓት አካባቢ ላይ ወይም 10 ሰዓት አካባቢ ላይ ምን ታደርጋላችሁ? ትንሽ ፍሩሽካ ግማሽ ኪሎ ፍሩሽካ በማይሞላ የስንዴ ገለባ ሳትጨምሩ በዚህ ባለው ላይ ሪፍሬሽ ታደርጋላችሁ። ትንሽ ጨምራችሁ ስትነካኩ እኔ አሁን ዱቄት እዚህ ላይ አምጥቼ ትንሽ ብጨምርና ብነካካው ይሄኛው በሬ ከተኛ በቀጥታ ይነሳል። ለምን? እዚህ ጋር መኖ እየሰራው እንደሆነ ይገባል። ስለሆነ ይሄኛውን እንዲጨርስ ከፈለጋችሁ አንደኛ የቫይታሚን ፓውደር ማድረግ ትችላላችሁ። ሁለተኛ ፍሩሽካ መጨመር ትችላላችሁ፣ እነሱ ከበሉ በኋላ ማለት ነው።
በልተው ከተነሱ በኋላ መጨመር ትችላላችሁ። ይሄ ጨርሷል ኦልሞስት። እሺ ይኸውላችሁ ላስጎብኛችሁ። ይሄ ጨርሷል፣ ይሄም ጨርሷል እዚህ ጋር ማለት ነው። ይሄኛው በሬ ሰሞኑን ትንሽ ታሞ ተቸግረንበት ነበረ። አሁን ድኗል። አፕታይቱ ብዙም የወረደ ነው፣ ግን ዛሬ ደግሞ ይኸውላችሁ የተሻለ ነው። እንደዛ አድርጉ። ሌላ ደግሞ ንጹህ ውሃ እዚህ ጋር እንደምትመለከቱት ንጹህ ውሃ ያስፈልጋል። ይሄ ንጹህ ውሃ ይኸውላችሁ ውስጡ ትመለከቱታላችሁ አይደል? ውሃ ለመጠጣት ስትመጡ ፍሩሽካውን እዚህ ስለሚያመጡ በየ3 ቀኑ ማጠብ አለባችሁ። ፍሩሽካውን ማለት ነው። በየ3 ቀኑ እጠቡ። ካጠባችሁ በኋላ ምናልባት እናንተ የሰራችሁት ገንዳ ማስተንፈሻ ካለው አሁን እዚህ ጋር አያችሁት፣ እዚህ ጋር የውሃ ነው ይሄኛው። እዚህ ጋር ማስተንፈሻ አለው እንደምትመለከቱት አያችሁት። እዚህ ጋር በዚህ በኩል ውሃ ማስተንፈሻ አለው። ካጠባችሁት በኋላ ውሃ ወደዚህ ይፈሳል። ከዚህም በዚህ ውስጥ ይሄድና የሁሉም ከዛ የሚመጣው የሁሉም በዚህ በኩል ቀጥታ ወደ ውጪ ቱቦ ይገባል ማለት ነው። ስለዚህ የቤት ጽዳት ችግር የለውም። እነዚህ በሬዎች ይኸውላችሁ አሁን ይሄ በሬ እንግዲህ ይሄም ምግቡን ጨርሷል ብያችኋለሁ አይደል? አያችሁ እዚህ ጋር ምግቡን ጨርሷል። እንዴት አባቱ እንደሚጨናነቅ ይሁት ሲያቃስት ዝም ብላችሁ ድምፁ ስሙት። ምናልባት በሬዎች እንደዚህ ሲሆኑ ታሞ ይሁን ምናምን ብላችሁ የምትጨነቁ ሰዎች ይሄ ለእናንተ ትምህርት ይሆናል ብዬ አስባለሁ። በቃ በጣም በልቷል። ከአቅም በላይ ነው የበላው። የተሰጠውን ሁሉንም ኢፌክቲቭሊ በልቶ ጨርሷል። ሆዱ ምን እንደሚያክል እዩ እና እየተጨናነቀበት ነው። እንዲህ ሆኖ የሚያመነጅግ ከሆነ ሰላም ነው። የማያመነጅግ ሆዱ የሚነፋ ከሆነ ግን በቀጥታ ቶሎ ሐኪምን ማማከር፣ ሐኪምን መጥራት ይገባቸዋል ማለት ነው። ያለው ነገር ይሄንን ይመስላል። እስካሁን ከእናንተ ጋር ቆየሁኝ። አብዲ ነኝ። አፒታይት እንዴት ቡስት ማድረግ እንዳለባችሁ ነግራችኋለሁ። ሰብስክራይብ አድርጉ፣ ለጓደኞቻችሁ ሼር አድርጉ። ያልገባችሁ ነገር ካለ ስልኬን ባው ላይ እየወሰዳችሁ ቴሌግራም ላይ አውሩኝ። መልካም ጊዜ ይሁንላችሁ።